ገንዘባችን የት ነው የሚሄደው? ምንም ሳንገዛበት ምንም ሳንጠቀምበት የት ነው የሚሄደው? ከሰው በላይ ነው የምትሰሩት፣ ግን ኑሯችሁ ከሰው በታች ነው የሚሆነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ዛሬ ወሳኝ የሆነ የህይወታችሁ እስካሁን ህይወታችሁ መስቀልቅሎ የወጣበትን ሊገባችሁ ያልቻለው ለምንድን ነው ህይወቴ እንደዚህ የሆነው ብላችሁ ጥያቄ የሚሆንባችሁን መልስ ይዤላችሁ ቀርባለሁ። ገንዘባችን የት ነው የሚሄደው? የተቀበልነው ደግሞ የት ነው የሚሄደው? ምንም ሳንገዛበት ምንም ሳንጠቀምበት የት ነው የሚሄደው? ከሰው በላይ ነው የምትሰሩት፣ ግን ኑሯችሁ ከሰው በታች ነው የሚሆነው። ገንዘባችሁ ብቻ ሳይሆን አጠቃላይ የምትሰሯቸው ስራዎች፣ የምትጀምሯቸው ቢዝነሶች፣ ከሰው ጋር ያላችሁ ሪሌሽንሽፕ ሳይቀር ሁልጊዜ መበላሸት ነው። ይሄንን በየሚዲያው እንደምትሰሙት ይሄ አይነ ጥላ እንደዚህ ብሎ መተት እድል ተወስዶ ምናምን ብል በጣም ብዙ ነገሮች በየሚዲያው ታያላችሁ። ይሄ ሁሉ አይደለም፣ ውሸት ነው። እኔ ዛሬ የዚህን ችግር መፍትሄ እና የችግሩን መንስኤ እነግራችኋለሁ። እስከ መጨረሻው አብራችሁ ቆዩ። ከዚህ ቪዲዮ ጋር ታተርፉበት አላችሁ። ገንዘብ የት ነው የሚሄደው? ገንዘብ አልነበረኝ እንዴ? ምንድን ነው የሚወስደው ገንዘቤን? ምን ገዝቼበት ነው? ብዙ ሰው በቃ ይጨነቃል። የት እንደገባ እነግራችኋለሁ። እዛ ቦታ ደግሞ እንዳይገባ የሆነ ቦታ መንገዳቸው ተቆርጧል። እንዴት እንደተቆረጠ በመረጃና በማስረጃ እነግራቸዋለሁ። በየሚዲያው የምትሰማቸው ነገሮች አሉ። አይነ ጥላ እድል ተወስዶ ታድሶ ተመልሶ ምን ስም ይባል ብዙ ነገሮች አሉ። እነሱ ነገሮች ይኸውላችሁ 50% እውነት ነው፣ 50% ደግሞ ውሸት ነው። መፍትሄ ተብሎ የሚቀመጠው ነገር መፍትሄ አይደለም። ጥንቃቄ አድርጉ በደንብ። መፍትሄ እንደዚህ አድርጉ 5 ነጥቦች 3 ነጥቦች አይነ ጥላ እንትን እንዳይልብን 3 ነጥቦች 5 እያሉ በየሚዲያው የሚያወሩ ሰዎች አሉ አይደል? ማስረጃው ምንድነው? ምንም ማስረጃ ግን አይሰጧችሁም። እነሱ ናቸው መፍትሄ ብሎ የሚያወሩት እንጂ ማስረጃው ምንድነው? ማስረጃ የለውም። ይሄን የገንዘብ ብክነት መንስኤው እንደዛ የሚሆንበትን ምክንያት ብዙ ጊዜ እንዲሁ በግርድፎ ሰምታችሁታል። ማስረጃም ይሁን ምክንያቱን ሳመጣላችሁ ከመጽሐፍ ቅዱስ ነው አመጣላችሁ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ጀምሮ እንዲህ ይላል፣ እናንተ አስራቴን በኩራቴን ባለማውጣት ሰርቃችሁኛል። እናንተ አስራቴን በኩራቴን ባለማውጣት ስትሰርቁኝ እኔ ደግሞ የሰማይን መስኮት የበረከትን በር እዘጋባቸዋለሁ። ማን ነው የሚለው? እግዚአብሔር ነው። ይህም በዝርዝር ስናይ እንዴት እንደተሸወድን። አስራት ባለማውጣት በሐዲስ ኪዳን አስራት በኩራት አለ የለም? አለ። ጥያቄ የለውም? አለ። እሱን ደግሞ በማስረጃ እናያለን። አስራት በኩራቴን ባለማውጣት ሰርቃችሁኛል፣ እናንተ ሌቦች ናችሁ፣ በዚህም ደግሞ ተረግማችኋል አለ እግዚአብሔር። ተረግማችኋል። የተረገመ ሰው ደግሞ ሊባረክ አይችልም። ሰው እግዚአብሔርን ይሰርቃልን ብሎ ይጀምራል። ትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ጀምሮ ማለት ነው። ሰው እግዚአብሔርን ይሰርቃልን? እናንተ ምንድን ነው የሰረቅነህ አንተን ብላችኋል። የሰረቃችሁኝ አስራት በኩራት ባለማውጣት ነው። ቅዱስ ዮሐንስ አፈወርቅ ይሄንን ሲተነትነው እንዲህ አለኝ፣ አስራት የማይከፍል ሰው፣ የእግዚአብሔርን ለእግዚአብሔር የማይሰጥ ሰው ቤቱን በውስጥ ቆልፎ የሆነ ችግር ደርሶበት ከውጭ እርዳታ የሚፈልግን ሰው ይመስላል። አስቡት፣ ቤታችሁ ውስጥ ናችሁ፣ ቤታችሁን በውስጥ ቆልፋችሁታል፣ አልከፈታችሁም። ቤት ውስጥ አንዳች ችግር ተፈጠረን፣ ለምሳሌ እርዳታ ከውጭ ፈለጋችሁ፣ ከውስጡ ናችሁ፣ እየጮኋችሁ ነው። ሰዎች በየት ገብተው ያግዟችኋል? አሁን ሰው ገንዘቡ አልባረክለት ያለው ከ10 አንዷን ለእግዚአብሔር ለመስጠት ስለሳሳ እግዚአብሔር ደግሞ 9ኙን እንዳይባረክ አድርጎበታል። ከ10 አንዷን ለመስጠት ሲሰስት 9ኙ እንዳይባረክ እግዚአብሔር የበላተኛውን መንፈስ አዞበታል። እኔም አስራት በኩራት በከፈላችሁ ጊዜ የበላተኛውን መንፈስ ስለምገስጽላችሁ ያገባችሁት፣ የሰራችሁት፣ የነካችሁ ነገር ሁሉ ይባረካል። አስራት ግን ካላወጣችሁ የበላተኛው መንፈስ እግዚአብሔር ስለማይገስጸው እንዲሁ ባክኖ ያልቃል። ወደ ዮሐንስ አፈወርቅ አንድምታ እንመለስ። ቤቱን በውስጥ ዘግቶ ቆልፎ ከውጭ እርዳታ የሚፈልግ ሰው ውስጡ ነው እንዳለቀሰ እንደ ጮኸ ይቀራል እንጂ ማን ገብቶ ያግዘዋል? ምክንያቱም በሩን ስለቆለፈው። አሁን አስራት ማውጣት ማለት ከእግዚአብሔር ወደኛ የሚፈስበት የእግዚአብሔር የበረከት ቱቦ ማለት ነው። እየገባችሁ ነው? የእግዚአብሔር የበረከት ቱቦ ከእግዚአብሔር ወደ ሰዎች የሚፈስ ቱቦ ማለት ነው።
አስራት ማለት አሁን ይህን ቱቦ ስዘጋው ይህን በር ስዘጋው ከእግዚአብሔር ወደኛ የሚመጣ በረከት ባለመኖሩ ምክንያት ውስጡ ነው ሰውየው እየጮኸ እንደቀረው በሩን ስለዘጋው ማለት ነው። ማንም ገብቶ ሊያድነው እንዳልቻለው ሁሉ አስራት ሳይከፍል ለምንድነው በረከት ያጣሁት ብሎ የሚጨነቅ ሰው ልክ ይህን ሰው ይመስላል። በነገራችን ላይ አስራት በኩራት ከእግዚአብሔር በረከትን የምንቀበልበት መቀበያ ሳህን ነው። ታውቃላችሁ አስራት እንዴት ነው የምናወጣው? አስራት የሚወጣው ከምናገኘው ላይ ከ10 አንዱም ማለት ነው። ደሞዛችን 1000 ብር ከሆነ 100 ብር የእግዚአብሔር ነው ማለት ነው። 10 ሺህ ብር ከሆነ 1000 ብር የእግዚአብሔር ነው። በዚህ ስሌት መሰረት ትሄዳላችሁ። ብዙ ሰዎች እንደዚህ ይላሉ። ዮሐንስ አፈወርቅ እንደሚለው ደሞዛቸው ትንሽ ሲሆን አስራት ለማውጣት ምንም አይቸገሩ። እግዚአብሔር በትንሽ ደሞዛቸው አስራት ስላወጡ ባርኮላቸው ደሞዛቸው የሚሆን ገቢያቸው ነጋዴ ምንም ይሆን ገበሬ የሚሆኑ የሚያገኙት የሰሩት ነገር እየተባረከ በሄደ ቁጥር እየበዛ በሄደ ቁጥር የአስራቱን መጠን በዛ ልክ ስለሚጨምር ሲበዛ ገንዘብ አስራት ማውጣት ይከብዳቸዋል። እግዚአብሔር አስራት ከኛ የሚፈልገው ብሩን ፈልጎት ነው። እግዚአብሔር ብሩን ፈልጎት አይደለም። በእኛና በእግዚአብሔር መካከል ያለውን የመታዘዝ ፈቃደኝነትን ለማረጋገጥ ብቻ ነው። ስለዚህ አስራት ካላወጣን የበረከት በራችን ምንድን ነው? ዝግ ነው ማለት ነው፣ ተዘግቷል ማለት ነው። ዮሐንስ አፈወርቅ እንዲህ ይላል፣ አስራት ስናወጣ እንዴት ገንዘባችን እንደሚባረክ አንተ አስራትን ለእግዚአብሔር ስትሰጥ ጌታ መንፈስ ቅዱስ የገንዘብ ጠበቃ ሆኖ ይቆማል። አይገርምም? ንብረትህን እንዲጠብቅ እግዚአብሔርን በንብረት ላይ ሾመዋልና ንብረትህን ማንም አይነካውም። አስራት ማታወጣ ከሆንክ ግን እግዚአብሔር በ4 ነገሮች ገንዘብህ እንዲወድም ያደርጋል ይላል ዮሐንስ አፈወርቅ። አንደኛ በድንገተኛ ወጪ፣ ድንገተኛ አደጋ። አስራት ለመክፈል ስንንቀጠቀጥ ጤነኛ የነበረ ሰው ይታመምና ኦቨር የሆነ የሕክምና ወጪ ያወጣል። በድንገተኛ አደጋ ወይም በዝርፊያ ይዘረፋል። ሁለተኛ በመካድ፣ አንዳንዴ በራሳችን ሰዎች እንካዳለን። በጣም ቤስት የምትሉት ጓደኛ ገንዘባችን ወስደው አላስቀርባችሁ። ቤስት የምትሉት ወንድም እህት፣ በራሳችሁ በጣም የምታምኑት ሰው ወስዶ ተበድሮ አይመልስላችሁ። ሶስተኛ ባላስፈላጊ ወጪ፣ አስፈላጊ ባልሆነ ወጪ ገንዘባችሁ እንዲወጣ ያደርጋል። ይሄ የሚያደርገው ማነው? እግዚአብሔር እኮ ነው ራሱ። ባላስፈላጊ ወጪ ገበያ ስትወጡ ይህን ንግዛው፣ ያየው ሁሉ ያምራል። በቃ ያየው ሁሉ ባልና ሚስት ሲወጡ እንዴ ይሄማ ወሳኝ ነው፣ በጣም አስፈልገው ነበር ትላለች ሚስት። ጭራሽ ዋስማ አታውቅም እኮ ወይ ይሄን ማን ንግዛ፣ ይሄን በስማም ስፈልገው የነበረ ይሄንማ በጣም ትላለች። በጭራሽ አስበው አታውቅም። ያኔ ነው ገና ያሰበችው። ያልታሰበ ያልተዘጋጀበት ወጪ ይወጣል። ለኃጢአት ለሚውል ገንዘብ ብራችን ይወጣል። ለስካር ሊሆን ይችላል፣ ለዝሙት ሊሆን ይችላል፣ የሆነ ጠንቋይ ለማስጠንቆል፣ የሆነ መተት ለምናምን ነገር ሊሆን ይችላል። ኃጢአትን ወደኛ ጎትቶ በሚያመጣ ምክንያት ለዛ ነገር ገንዘቡ እንዲወጣ ያደርገዋል። ይሄን ዮሐንስ አፈወርቅ ሲያጠቃልለው እንዲህ ይላል፣ አንተ ሞኝ ታዲያ ይህን ሁሉ ከዘረዘርኩልህ ከ10 አንዷን ለመስጠት እየሳሳ እንዴት 9ኙን ትቀማለህ ይላል። እስኪ ያስቡት፣ ሰው አንዲት ለመስጠት ሲንቀጠቀጥ እንዴት 9ኙን እንዲበላ ይደረጋል? ሲቀጥል አስራት ያለማውጣት ምክንያት ብዙ ሰዎች በጣም ብዙ ሰራላችሁ፣ ገቢያችሁ በጣም ኦቨር ነው፣ ፔመንት ላይ ስታዩት በጣም ብዙ ነው። ግን የት ነው የሚሄደው? ገንዘባችሁ የት ነው የሚገባው? ትንቢተ ሐጌ ምዕራፍ 1 ቁጥር 6 እንዲህ ይላል፣ እነሆ ብዙ ሰራችሁ፣ ብዙም ገቢ አገባችሁ፣ በጎተራችሁ ብዙ ሰበሰባችሁ፣ በካዝናችሁ ብዙ ገቢ አስገባችሁ። ነገር ግን እግዚአብሔር የበላተኛውን መንፈስ እንዳይገሥጽላችሁ እግዚአብሔርን የንብረታችሁ ጠባቂ አድርጋችሁ አልሾማችሁትምና፣ አስራት ባለመክፈል ማለት ነው። በቀዳዳ ከረጢት እንደሚከት ሰው አስታወሳችሁ? አንድ ከረጢት ታችሁ ያፈሳል። በላይ ወርቅ ብትጨምር፣ ብር ብትጨምር፣ ናስ ብትጨምር ይሞላል እንዴ? አይሞላማ። ከታች የሚያፈስ ጀሪካ ከላይ ውሃ ብትቀዱበት ይሞላል እንዴ? አይሞላም። ብዙ ውሃ ብትጨምሩበት በፍጹም አይሞላም። በሚያፈስ ጀሪካ ውስጥ 1 በርሜል ውሃ ብትጨምሩ ሙሉ ፈሶ ነው የሚያልቀው። ይኸው ብዙ አገባችሁ፣ ይኸው ብዙ ሰራችሁና ብዙ አገባችሁ፣ በጎተራችሁ በካዝናችሁ ብዙ አገባችሁ፣ በላተኛውን የሚገስጸውን እግዚአብሔርን በንብረታችሁ ላይ አልሾማችሁትምና በቀዳዳ ከረጢት እንደሚከት እንዲሁ ባክኖ ያልቃል። ባክኖ ያልቃል።
ሲያሰፋው እንዲህ ነው የሚለው ዮሐንስ አፈወርቅ፣ አስራትን በሚከፍል ሰው ቤት 3 ነገሮች ጎልተው ይታያሉ። የመጀመሪያው የገንዘብ መበርከት ነው። 50 ሺህ ብር ደሞዝ ያለው ሰው ወይም በቀን 50 ሺህ ብር ገቢ ያለው ሰውና 5 ሺህ ብር በቀን ገቢ ያለው ሰው 5 ሺህ ብር ገቢ ያለው ሰው አስራት የሚከፍል ከሆነ ባለ 50 ሺህ ማይከፍል ከሆነ ሁለቱም ሰዎች ኑሯቸው ላይ ባለ 5 ሺህ በጣም ደስተኛ ነው። የሚገዛው ነገር ያጣል። እንደውም ብሩ አላልቅ ብሎ ማለት ነው። የሚገዛው ነገር ያጣል። ፍላጎቱ ሁሉ ሞልቶለት ማለት ነው። ባለ 50 ሺህ ደግሞ ፍላጎቱ ኦቨር ሆኖ 50 ሺህ አንሶት ብድር ይበደራል። 50 ሺህ ብር ደሞዝ ኑሮ ወይም 50 ሺህ ብር የቀን ገቢ ኑሮ አስራት ማትከፍል ከሆን በላተኛ የተባለው ሰይጣን 50 ቀዳዳ ይከፍትልሃል። አየህ ገንዘብ የት ገባ ያልከው አስራት ስለማትከፊ በቀን 50 ሺህ ብር ገቢ ቢኖርሽ 50 ቀዳዳ 50 ፍላጎት ሰይጣን ያመጣልሻል። ያኛው አልሞላ ብሎ እንደገና ለአንዱ እንድትበደር ያደርግሻል። አልገጠማችሁም? ይሄ ደሞዛችሁ አልበቃ ብሎ ብድር ከእናንተ በታች ገቢ ያላቸው ከእናንተ በታች ደሞዝ ያላቸው ሰዎች ፏ ብሎ ዘንጠው እየኖሩ እናንተ የእነሱን 4-5 እጥፍ ሆኖባችሁ ፍላጎታችሁን ማርካት አላቃታችሁ። ለምን መሰላችሁ? ብሩ ያንን ፍላጎት ማሟላት አንሶት ሳይሆን የእናንተ ፍላጎት ኦቨር አድርጎ ያቀርበዋል ሰይጣን ራሱ። 50 ቀዳዳ ይከፍትላቸዋል። ያንን ስዘጉት ይሄን ሲከፈት፣ ያንን ስዘጉ ይሄን ሲከፍቱ። ስለዚህ የመጀመሪያው በረከት የገንዘብ መባረክ ነው። ሁለተኛ የህሊና እረፍት ታገኛላችሁ። እማትከፍሉ ከሆነስ ተኝታችሁ አእምሯችሁ ስራ ውስጥ ነው ያለው። የሆነ ስራ ለእናንተ የሚመስላችሁ በጣም የስራ ሰው ስለሆናችሁ፣ በጣም ቢዝነስማን ስለሆናችሁ በቃ አተኙም። ሌሊት ሁላ ረጅም ሰዓት ስለ ቢዝነሳችሁ ስታስቡ ዋው እኔ እኮ ነው የምትሉት። ይህን የሚያስብላችሁ ሰይጣን ነው። ተኝተው በቃ ስልኩ አይቋረ 24 ሰዓት ሄለው እዚህ ጋር ሄለው እዛ ጋር ሄለው በቃ ሌትም እንቅልፍ የለውም። 7 ሰዓት 8 ሰዓት ድረስ ስለ ድርጅቱ ሲያወራ ስለ ስራው ሲያወራ ነገ እንዲያደርግ ነገ እንዲያደርግ ነገ እንደዚህ ብዬ እንትናው ይሄን እንዲህ አእምሮ ሲባክን ረፍት የሚባል ነገር የለውም። እንደዛ እየባከነ ግን ገንዘቡ የሚገባው 50 ቀዳዳ። ሶስተኛ ጤናው በፍጹም የተሟላ ይሆናል። ምድርን ይወርሳል። እኔ አይደለም የሚለው ጻድቅ ምድርን ይወርሳል አቶ ሲለምን አይቼ አላውቅም ማለት ቅዱስ ዳዊት። ጻድቅ ማለት ደግሞ አንዱ ሕገ እግዚአብሔርን መፈጸም ስለሆነ፣ ስለዚህ የነፍስ በረከትን እናገኛለን፣ እርካታ እናገኛለን። ጤናችን አንድ ነገር እንኳን የጤና ችግር አይገጥመንም። ማን ጥበቃ ሆኖ አለኝ? ቅድም ሰምታችኋል መግቢያ ላይ። ጥበቃ የንብረታችሁ፣ የጤናችሁ፣ የአይምሯችሁ፣ የሰላማችሁ ጥበቃ አድርጋችሁ እግዚአብሔርን ስለሾማችሁት ሰላማችሁ አይናጋም። ይህን ነው ዳዊት በመዝሙር እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ይሄ ነው የእግዚአብሔር ሰላም ነው። የዕረፍት ውኃ ዘንድ የተባለው የለመለመ መስክ የተባለው በሊቃውንቱ ትርጓሜ ብዙ ትርጉም ቢኖረውም ስለ ቅዱስ ሥጋውና ስለ ክቡር ደሙ ይተረጎማል። በእርግጥ አንዱም ደግሞ ይሄው ነው፣ የእግዚአብሔር ሰላም ነው። በዕረፍት ውኃ ዘንድ የተባለው ይሄው ነው። ቅድም በሰጠኋችሁ ምዕራፍ ላይ በላችሁ አልጠገባችሁም፣ ጠጣችሁ አልረካችሁም፣ ለበሳችሁ አልሞቃችሁም፣ ይሄ የሆነው ለምን ይመስላችኋል ብሎ በጥያቄ መልክ ያስቀምጣል። ጥቂት ሰራችሁ፣ ወደ ጎተራችሁም አስገባችሁ፣ ለእግዚአብሔርን የሚገባውንም አደረጋችሁ፣ ገንዘባችሁ እንሆ አላለቀም፣ ምክንያቱም እኔ እግዚአብሔር እፍ ብዬበታለሁና። የሚገርማችሁ ግን ከ10 1 ብትሰጡ እግዚአብሔር አንድ አይደል የወሰደው 10 አድርጎ እናንተ ባልጠበቃችሁት ጊዜና ሰዓት ገንዘቡን ይመልሰዋል እኮ። በጣም የሚገርመው ነገር ይሄ ነው። ያልከፈለ ሰው ቅድም እንዳልኳቸው ባልጠበቃችሁት ወጪ ገንዘባችሁን ከእናንተ ላስ ያደርገዋል። እግዚአብሔር ደግሞ ስትሰጡት ባልጠበቃችሁት ገቢ ያመጣዋል ብሩ ማለት ነው። ታዲያ እንዴት 9ን ይቀማል? ከ10 1ን ለእግዚአብሔር ሰጥቶ በረከት እንደማግኘት እንዴት አንዷን እየሳሳ 9ን እንዴት ይቀማል? እባካችሁ ከዚህ ቪዲዮ በኋላ ጀምሮ አስራታችሁ ለሰጪ ይሰጠዋል ነው። ስለዚህ ስጥ።